ለምን ይመስላችኋል? በጣም ብዙዎቻችሁ አመትና ከዛ በላይ ዩቲዩብ ላይ ቆይታችሁ ነገር ግን ቻናላችሁ ላይ ምንም አይነት ለውጥ ያላያችሁ፣ ሰብስክራይበራችሁ ከ1000 ከ2000 በላይ አይሄድም፣ ቪዲዮዋችሁን ከ50 እና ከ40 ሰው በላይ አያዩም፣ ላይቭ ስትሪማችሁም እንደዛው ቻናላችሁን በጣም ግድል ያደረጋችሁት አመት ምናምን ለፍታችሁበት ምንም አይነት ለውጥ ያላያችሁበት ለምን ይመስላችኋል? ከዛ በተረፈ ደግሞ አዳዲስ የምትመጡ ልጆች ዩቲዩብ ላይ አሁን በጣም ብዙ ነገር እያስቸገራችሁ በየቤቱ እየሄዳችሁ በየገስቱ በየኮሜንት ላይ እንዲሆነብኝ ኮሜንት ዘጋብኝ፣ ቋንቋ አይቀይርልኝም፣ በዛ ላይ ደግሞ ላይቭ ላይ ሰው የለም፣ ቪዲዮ ስልክ እንደዚህ አይነት ምልክት አሳየኝ፣ የላይቭ ቪዲዮ ሰው ከወጣኝ በኋላ የቁልፍ ምልክት ነው የሚያሳየኝ። በጣም ብዙ ነው። ብቻ ይሄ ነው ብዬ ዝርዝር ያልጨረሰውም አዳዲሶቹ የምጠይቁት ጥያቄ እንዲሆነብኝ እንዴ ላርገው ላይቭ ላይ መታችሁን አሁን እንደዚህ ላይቭ እየሰራው ያለ ኮሜንት ላይ እንደዛ አይነት ጥያቄዎች ሲጠይቁኝ እንዴት አድርጌ ነው ማስረዳችሁ? ለማስረዳቱ ላይ ይከብዳል። ሌላው ደግሞ ሞኔታይዝ ሆናችሁ ቪዲዮአችሁ አይታይም፣ ከ50 ሰው በላይ አያየውም። በዛ ላይ ደግሞ ሞኔታይዛችሁ ተነስቶ ሞኒያችሁ ለምን ተነሳ ስትባሉና ስትጠይቁ ራሱ የተነሳበትን ምክንያት የማታውቁ ሰዎቻችሁ ናቸው። ለምን ተነሳ ሞኔታይዛችሁ? አይ ሞኒ ያረገልኝ ልጅ ስጠይቀው አልነገረኝም። እሱ ያውቃል፣ እኔ አላውቅም፣ አልነገረኝም። ወላሂ እንደዚህ የሚሉ ልጆች አሉ። ብቻ ይሄ ሁሉ ችግር ከኛ ነው፣ ከራሳችን ነው፣ አለማወቃችን ነው። በነገራችን ላይ አለማወቅ ስላችሁ አልተማራችሁም እያልኩኝ አይደለም። አለማወቅ ማለት ስለምንሰራው ነገር አለማወቅ ነው። በመጀመሪያ የሆነን ነገር ልንሰራ ስንል ስለዛ ስለምንሰራው ነገር ማወቅ አለብን። አውቀን ነው ወደዛ ስራ መግባት ያለብን። አውቀን ካልገባን ወደዛ ስራ ላይ እንዴት አድርገን መስራት እንዳለብን አውቀን ተንተብለን ማለት አጥንተን ስለዛ ስራ አጥንተንና አውቀን ከዛ በፊት እዛ ስራ ላይ የነበሩትን ሰዎች የሚሰሩትን ስራ አይተን ካልገባን ልክ እንደዚህ እንሆናለን። የሚመጡብን ነገሮች ሁሉ በራሳችን መፍታት አንችልም። ከዛ በተረፈ ደግሞ ኢቨን ሞኒያችን ሲነሳብን ለራሱ የተነሳበትን ምክንያት አናውቅም። አዋቂ ሰዎች ጋር እንትን ስለማንን ነው ይሄ ሁሉ የሚሆነው። የሞኔታይዙን ተውት፣ ያ የራሱ የሆነ እንትን አለው። ግን በጣም ቀላሉን እናውራ። እዚህ በቪዲዮ እና በላይቭ በተለያዩ እንትኖች ላይ ምንም የማያውቁ ልጆች፣ ምንም ያልበራላቸው ልጆች አሉ። ያ የሆነው አይናቸውን ጨፍነው ወደ ዩቲዩብ ስለሚመጡ ነው። ምንም ነገር ሳያውቁ ምንም ነገር ስለሚሰሩት ነገር ሳታውቁ ስትመጡ ያኔ እዚህ ጋር አታውቁም። ከእውቀት አጠርነት ነው፣ ካለማወቅ ነው ሁሉ እንደዚህ የሚሆነው የምላችሁ። እናንተ እንትና እውቀት የላችሁም እያልኩኝ ወይንም ደግሞ የትምህርት እጥረት አለባችሁ እያልኩ አይደለም። ስለዛ ስለምትሰሩት ነገር አታውቁም። የሆነ ነገር ልንሰራ ስንፈልግ መቀደሚያ ስለዛ ስለምንሰራው ነገር ማወቅ መቻል አለብን። ከኛ በፊት በዛ ስራ ላይ የተሰማሩትን ሰዎች እንዴት እንደሚሰሩ ልናጠና ይገባል። አመት ሙሉ ለፍታችሁ ቻናላችሁ ያላደገ አለ እኮ ገና ከ1000 ያልወጣ አለ። 1000 ሳይገባላችሁ ሁሉ አመት ሞልታችሁ ጥላችሁ ይወጣችኋላችሁ። ገና 700 600 ይሆናል። 1000 ራሱ ሳይገባ አመታቸው ድፍን ይላል፣ ጥሎት ይወጣሉ። ያለምን ይሆናል? ከመቀደሚያ ስለዛ ስራ ሳናውቅ ስለምንገባ ነው። 4000 ዋች አወሩን ተውትና ሰብስክራይበራቸው ራሱ 1000 ሳይሞላ ከዩቲዩብ የሚወጣሉ አመት ድፍን አድርገው። አንዳንዶች ደግሞ 1000 ሰብስክራይበር እና 4000 ዋች አወር ለማግኘት አመት 7 ወር 8 ወር ሙሉ አፈር ደቼ የሚበሉ አሉ ዩቲዩብ ላይ። ያ የሚሆነው ለምንድን ነው? ካለማወቃቸው። ወደዛ ስራ ላይ ሲሰማሩ ስለ ስራው ባለማጣራታቸው። እንዴት ማወቅ አለብን? እንዴት ነው ስለዛ ስራ ላይ እንዴት አድርገን አጣርተን ነው መጀመሪያ ያለብን ማለት ጥሩ። በተለይ በአሁኑ ሰዓት ሰዎችን መጠየቅ አስፈላጊ አይደለም። በአሁኑ ሰዓት ላይቭ ላይ መታችሁ ወይም ደግሞ በየኮሜንቱ እየሄዳችሁ መልስ አይሰጥም። አብዛኛው ሰው መልስ አይሰጣችሁም። በተለይ የኛ ቢጤ ሰው ስትጠይቁ መልስ አይሰጧችሁም። ወላሂ እናንተ ኢንተርኔት አላችሁ፣ ሞባይል አላችሁ አይደል እንዴ? ሶሻል ሚዲያን ሙሉ ተቆጣጥራችሁታል። በዩቲዩቡ በቲክቶኩ በዛ ትዞራላችሁ። ብዙ አስተማሪ ቪዲዮዎች አሉ። እንደዚህ አይነት ቪዲዮዎችን እዩ። ከዛ በተረፈ ደግሞ እየጠፋችሁን ነገር ሙሉ በሙሉ ሰርች ማድረግ አለባችሁ። እኔ ብዙ ነገሮችን ሰውን ጠይቄ አይደለም፣ እኔ ሰው አልጠይቅም፣ ሰርች ነው የማደርገው። እኔ ወደ ዩቲዩብ ከመጣሁ 3ኛ ወሬን ጨርሼ 4ኛ ወሬን ያስኩኝ። አሁን
ረመዳን ምናምን ላይ ነው የጀመርኩት። እዚህ ጋር የምታውቁ ልጆች ታውቁኛላችሁ። እኔም ስመጣ ስለ ዩቲዩብ አጣርቻ አይደለም፣ ግን እየሰራሁኝ ያለ ቀን በቀን ከጉዞዬ ጋር አጣራለሁኝ። የሆነ ነገር ሲፈጠርብኝ ሰርች አደርጋለሁኝ፣ አስተካክላለሁ በራሴ። ላይቭ እንዴት ልግባ፣ እንዴት ተምኔል ላድርግ፣ እንዴት ርዕስ ልጻፍ፣ እንዴት ሁሉን ነገር በራሴ ነው። ማንም መጥቶ አላሳየኝም። ሁሉን ነገር ሰርች እያደረግኩኝ ነው። ከፕራይቬት እንዴት ላውጣ፣ ኮፒራይት ሲሰጠኝ እንዴት አድርጌ ልቁረጥ፣ ይሄንን ሁሉ በራሴ ነው። እኔ በራሴ ተፈላስፌ ሳይሆን ሰርች እያደረግኩኝ። ስለዚህ የሚጠፋችሁን ነገር ሰርች አድርጉ። ዩቲዩብ ለመጀመር ስታስቡ ደግሞ በመቀደሚያ ዩቲዩብ ላይ ዩቲዩብ እንዴት አድርገን መስራት አለብን፣ ዩቲዩብ ለመስራት ምን ምን ማወቅ አለብን የሚለውን በጣም ብዙ ቪዲዮዎች ተሰርተዋል። እነዛን አዳምጡ። በጣም ታላላቅ ዩቲዩበሮች በዚህ በዩቲዩብ ዙሪያ የሰሩት ቪዲዮ አለ፣ ያን አዳምጡ። ዩቲዩብ ከመጀመራችሁ በፊት ማንኛውንም ስራ ከመጀመራችሁ በፊት ስለዛ ስለምትሰሩት ነገር ማወቅ አለባችሁ። ካወቃችሁ በኋላ ስትገቡ አይከብዳችሁም። በቃ የሚሆነውን ሁሉ ነገር በራሳችሁ ታስተካክሉታላችሁ። አመት ሙሉ ለፍተው ቻናላቸው ሞኒ አድርገውት ምንም ሳይጠቀሙ ሞኒያቸው ብን ብሎ ይሄዳል። ያ ሁሉ በራሳቸው ጥፋት ነው፣ በራሳቸው ችግር ነው። ዩቲዩብ ላይ መጣችሁ እየተሰማራችሁ ደግሞ 2 ወር 3 ወር አስቆጥራችሁ ምንም የማይገባችሁ ልጆች አላችሁ። ያ የሚሆነው በእናንተ ችግር ነው። ስለዚህ ይሄ እንዳይፈጠር እኔ አሁን እንደዚህ ሆነ ወቀሳ ሳይሆን ይሄ እንዳይፈጠርባችሁ በመቀደሚያ ስለምታደርጉት ነገር ሙሉ በሙሉ መቀደሚያ እወቁ። ካወቃችሁ በኋላ ስሩ። ሲጀመር ከመስራት በፊት እውቀት ይቀድማል እኮ። ከመናገርም በፊት እውቀት ይቀድማል። ገባችሁ? የሆነ ነገር ከመስራታችሁ በፊት ማወቅ አለባችሁ። ገብታችሁ ከምትለፉ አመት 7 ወር 8 ወር ለፍታችሁ ምንም ነገር ሳትጠቀሙ ከዛ ጊዜያችሁን ምናችሁን መጽዋት አድርጋችሁ በዛ ላይ እናንተ እዚህ ጋር ስትሰሩ በጣም ራሳችሁን የምትጎዱት። በመቀደሚያ ማንኛውም ነገር የሚሆነው እኛ ትክክል ስንሆን ነው። ትክክል ካልሆንን የምንጓዝበት መንገድ ትክክል ካላደለ ልፋታችን ከንቱ ነው። ዝም ብሎ ድንጋይ ላይ ውሃ መፍሰስ አይሆንም። እንደዛ እንዳይሆንባችሁ አውቃችሁ ስሩ። ሲጀምር አውቃችሁ የሰራችሁት ነገር ፍሬያማ ነው የሚሆነው። ሳታውቁ የምትሰሩት ነገር ደግሞ ልፋት ብቻ ነው ትርፉ። ስለዚህ አውቃችሁ ስሩ። አሁንም አዳዲስ ልጆች ማንኛውም ነገር ሰርች አድርጉ። ሁሉም ነገር ዩቲዩብ ላይ አለ። ዩቲዩብ ላይ የሌለ ምንም ነገር የለም። እናንተ ብቻ የምትፈልጓትን ነገር ሰርች አድርጉ። ሞኒያችሁ ሲነሳም እንደዚሁ ሰርች አድርጉ እንጂ ስክሪንሾት እያነሳችሁ ኤአይ በነገራችን ላይ ሁሉንም ነገር በትክክል አይተረጉመውም። አንዳንዱን ይተረጉማል፣ አንዳንዱን አይተረጉመውም። እንደዛ እንዳይሆንባችሁ በአማርኛ ተሰርቶላችኋል ዩቲዩብ ላይ። ስለዚህ ዩቲዩብ ላይ ስክሪንሾት አድርጋችሁ ወደ ኤአይ ከመውሰድ ዩቲዩብ ላይ የተነሳባችሁን ምክንያት ማጣራት፣ ከዛ ደግሞ ሞኒ የሆነ ቻናል ይዛችሁ በደንብ ለመስራት መሞከር። አንዴ ወታችኋላ እንሰራለን ብላችሁ ቆርጣችሁ ወታችኋል። ጊዜያችሁን ራሳችሁን እያደከማችሁ ጊዜያችሁን እያባከናችሁ ነው ያላችሁት አይደል? ስሩ። ቢያንስ ከ50 እና ከ40 ቪው ለመውጣት ሞክሩ። ሞኒ የሆነ ቻናል ይዛችሁ ቪዋችሁ ግን ከ100 በታች የሆናችሁ ልጆች አላችሁ። እንደዛ እንዳይሆንባችሁ እንዴት አድርገን ጥሩ ነገር እንስራ፣ እንዴትስ አድርገን ለሰዎች ተወዳጅ የሚሆን ቪዲዮ እናቅርብ። ከዛ ደግሞ ቪዲዮ ሰርታችሁ ተምኒል ሳታረጉ ሲጀመር የሰው ልጅ ከውስጥ ላይ ምንም አውሩ መቀደሚያ ሰዎች የሚያዩት ዳራ ያለውን ነው። ተምኒላችሁ ቆንጆ ካልሆነ ሰው ገብቶ አያይም። መቀደሚያ ተምኒላችሁ ማሳመር አለባችሁ። ተምኒሉ አሪፍ ከሆነ ሰዎች ገብተው ያን ቪዲዮ ያዳምጡታል። ምንም ጥሩ ነገር ብታወሩ ተምኒሉ ከውጭ ጥሩ ካላደለ ሰዎች አይገቡም። አበባ ተምኒል ታረጋላችሁ፣ ቀይ ልብ ተምኒል ታረጋላችሁ። ይሄ አይሆንም። ሞኒ የሆነ ቻናል ይዛችሁ እንደዛ አይታል ከፌስቡክ ከቲክቶክ ስክሪንሾት እያደረጋችሁ ተምኒል የምታረጉ ልጆች ለምን? ስልክ አላችሁ እኮ አፕሊኬሽን ማውረድ ነው። ስልካችሁን እያያችሁ በተለይ ዩቲዩብ ላይ ሁሉም 2-3 ስልክ ነው ያለው። በአንድ ስልክ እንኳን ማድረግ ባችሉ በአንድ እያያችሁ በአንደኛው ተምኒል ስሩ። ተምኒል ከሌለ ቪዲዮአችሁ አይታይም። ቢያንስ ሞኒ ስትሆኑ የሚቆጥርላችሁ ከ1000 በላይ ነው ይላሉ። እኔ ስለዚህ በደንብ አላጣራሁም። ቻናሌ ሞኒ አላደረኩትኝም። ሳድርገው ለማድረግ ሳስብ እኔ ሰዓቴ ሞላ ብዬ ዘው ብዬ አፕላይ አላደረኩትም። አሁን ትቼዋለሁ። ምክንያቱም መቀደሚያ ማወቅ አለብኝ። መነሳት ያለበት ነገር ካለ መስተካከል ያለበት ነገር ካለ ያ ሁሉ ተስተካክሎ ምናምን ነው እንጂ ሞላ ብዬ ቶሎ ብዬ አፕላይ አላደርገው። ገባችሁ? ስለዚህ እምላችሁ ነገር ቢኖር አሁንም ቪዲዮ ስትሰሩ
እኛ እንደ ቀላል የምናያቸው ነገሮች ነገር ግን ዩቲዩብ ላይ ቀላል አይደሉም። እኛ ዝም ብለን ኖርማል አድርገን የምናየው ነገር አለ። ላይ በምንገባ ሰዓት ቪዲዮ በምንሰራ ሰዓት እሱ ያስቀመጣቸውን መስፈርቶች አለማሟላት ለእኛ ቀላል ይመስለናል። ከሱ ጋር ግን ቀላል አይደለም። በተለይ ላይቭ ላይ ረጅም ጊዜ ሚውት የምታደርጉ ልጆች፣ አሁን የሆነች ልጅ ሚውት በማድረጓ ብቻ በጣም ረጅም ጊዜ ነው ያስጓዛል። ያ የሚውቱ የምኑ እስከሚቆራረጥ ድረስ ረጅም ጊዜ ሚውት አታርጉ። አንዳንዶቻችሁ ትከፍቱታላችሁ፣ ላይቭ ብቻውን ቁጭ ይላል፣ እናንተ በሌላ ስልክ ታወራላችሁ፣ ሚውት ይደረጋል። ለምን እንደዛ ይሆናል? አንዳንዶቻችሁ ደግሞ በረፍት ሰዓታችሁ ሌላ ነገር ትንትላላችሁ፣ በስራ ሰዓት ደግሞ ዩቲዩብ ላይቭ ትከፍቱና ታንኳኳላችሁ፣ ትንጫጫላችሁ፣ ላይቭን ሚውት ታደርጉታላችሁ። እንደዛ መሆን የለበትም። እስከ ሰራችሁ ድረስ ስራችሁን ጨረሳችሁ ቁጭ ብላችሁ ላይቭ ስትሪማችሁን መስራት እንደሰው። የዛኔ የሚውት አይኖርባችሁም፣ ኮፒራይትም አይኖርባችሁም። የልጁ የእቃው የሙከየፉ የምኑ የእንትኑ ድምፅ አይገባባችሁም። በቃ ጽድት ብላችሁ ላይቫችሁን የምትሰሩት ስራችሁን ጨርሳችሁ ምናምን ስትገቡ ነው ማለት ነው። ላይቭ ላይ ስትገቡም ሆነ ቪዲዮን ፖስት ስታደርጉ ሆነ ተምኔል የሚባለው ነገር ወሳኝ ነው። ሰዎች የሚገቡት ከመቀደሚያ ከውጭ ሲገቡ የሚያዩት ተምኔሉን ነው። ውስጥ ላይ ያለውን ነገር ተምኔሉ ሲያምር ውስጥ ይገባሉ። ከዛ በኋላ ውስጥ ያለውን ሀሳብ ይሰማሉ። ተምኔሉ የሚስብና የሚያምር ካልሆነ ደግሞ ሰዎች በየት ነው የሚገቡት? ስለዚህ ቪዲዮ ፖስት ስታደርጉ በተለይ ሞን የሆናችሁ ሰዎች እውነት የምታደርጉት ተምኔል አይሆንም። እንደዛ አይነት ተምኔል ባታደርጉና ተምኔል ለመስራት ብትሞክሩ ደስ ይለኛል። የሰው ፎቶ፣ የታዋቂ ሰዎችን ፎቶ፣ የታዋቂ ቲክታከሮችን ፎቶ፣ ሌላው ደግሞ አበባ ምናምን የምትጎዘጉዙት ነገር ተምኔል ላይ ይሄ ተገቢ አይደለም። ስለዚህ ይሄን የምታደርጉት እርግጠኛ ነኝ ካለማወቃችሁ አንጻር ነው እንጂ ብታውቁና ሰርች እያደረጋችሁ ምን አይነት ተምኔል ማድረግ አለብን፣ ተምኔል ምን ያህል አስፈላጊ ነው፣ ተምኔሎችን ደግሞ በየትኛው አፕ ነው ተምኔል የምንሰራው፣ እንዴት አድርገን ነው ተምኔል የምንሰራው የሚለውን ሰርች እያደረጋችሁ ብታውቁና ብታጣሩ ወላሂ ነው የምላችሁ ያን ተምኔል አታደርጉም ነበር። እኔ ዩቲዩብ ላይ ለማወቅም ሆነ ለመስራትም የተሰማራሁት በእነዚህ 3 ወራቶች ነው። ግን ብዙ ያወቅኳቸው ነገሮች አሉ። ያንንም ማንም አስተምሮኝ አይደለም፣ ራሴ ሰርች እያደረግኩኝ ነው ከአዋቂ ዩቲዩበሮች። ስለዚህ ሰርች አድርጎ ምን ያህል እያጠፋችሁ እንደሆነ የዛኔ ምን ያህል ህግ እየጣሳችሁ እንደሆነ ይገባቸዋል። ሞኒያችን ዝም ብሎ ነው የተወሰደው። ያልተነሳባቸው ልጆች አሉ ስነ ስርዓታቸውን ጠብቀው የሚሰሩ። ያ አላቅም እንደ ድልም ሊሆን ይችላል፣ ወላሁ አለም። ምክንያቱም በዘንድሮ አሁን ባለው እንትን በጣም አሪፍ የሚባሉ ሰዎች ለራሱ ተነስቶባቸዋል። ያ የራሱ የሆነ እንትን አለው። ስለዛ ማውራት አልችልም። ቢሆንም ግን ጥንቃቄ ልታደርጉ ወይም ደግሞ ስራቸውን ጥርት ልታደርጉ ይገባል። ምክንያቱም እኔ ስጠይቅ ከተምኔል ጀምሮ እኔ እሱ የሚያው እኛ እንደ ቀላል አድርገን የምናስባቸውን ነገሮች እሱ ጋር ቦታ ስላላቸው እሱ መስፈርት አድርጎ ስላስቀመጣቸው ከተምኔል ከርዕስ ሁሉ ይጀምራል። ይዘን የምንገባው ርዕስና እኛ ደግሞ ውስጥ የምናወራው አንድ ካል አይደለ ከዛ ነው የሚጀምረው። ገባቸው? እኛ ዛሬ የምንወያየው ነገር አለ ብለን ገብተን ነገር ግን ካልተወያየን ከዛ ይጀምራል። ለምሳሌ ማለት ነው። ስለዚህ የምታደርጓቸውን ነገሮች ሁሉ ያወቃችሁ ብትሄዱ በጣም አሪፍ ነው። አለበለዚያ ድካም ነው የሚሆንባችሁ። ወላሂ በጣም ብዙዎቻችሁ በጣም ነው የምታሳዝኑኝ። ራሳችሁን ጣል አድርጋችሁ እኮ የምትሰሩት ራሳችሁን ጣል አድርጋችሁ ለራሳችሁ ጊዜ አትሰጡም። መቀደሚያ ደግሞ ለራሳችሁ ጊዜ ስጡ። በእንቅልፍ ሰዓታችሁ እንቅልፋችሁን ተኙ። መመገብ ባለባችሁ ሰዓት ተመገቡ። በረፍት ሰዓታችሁ እረፉ። ከዛ በኋላ ረጋ ብላችሁ እርፍ ብላችሁ በረፍት ጊዜያችሁ ስሩት። መቀደሚያ ጊዜ እናንተ አሁን እኮ ሁሉም ነገር ትላችሁ ዩቲዩብ ላይ ነው ሁሉ ነገራችሁ ያለው። ራሳችሁንም ኢባዳችሁንም ሁሉ ነገራችሁንም ጥላችሁ ከፈጣሪያችሁም ርቃችሁ ሁሉ ዩቲዩብ ላይ ያላችሁ ሰዎች አላችሁ። እንደዛ ታርጉ። መቀደሚያ ለራሳችሁ ጊዜ ስጡ። ምክንያቱም እኛን የምንቀድመው በተለይ በሰው ቤት በሰው ሀገር ላይ ሆናችሁ ራስን መጣል ማለት ከባድ ነው። መቀደሚያ ለራሳችሁ ጊዜ ስጡ። እረፍት አድርጉ። እረፍት ካላደረጋችሁ በሽተኛ ከሆናችሁ ይሄ እናንተ ዛሬ የምትለፉለት ዩቲዩብ ምንም አይሰራላችሁም። ስንት ዓመት ሸቅለን ለራሱ እኛ የሆነ ነገር ብንሆን አያዋጣንም፣ እንኳን አይደለም ይሄ ዩቲዩብ ማለት ነው። ስለዚህ በእረፍት ሰዓታችሁ እረፍታችሁን ውሰዱ። የእረፍት ሰዓታችሁን ሙሉ በሙሉ ዩቲዩብ ላይ አታርጉት። የተወሰነ ስሩ፣ የተወሰነ ረፉ። ሁላችሁም ጊዜ ያለው፣ ሁሉም ሰው ነፃነት አለው። ሁሉም ሰው ብዙ ጊዜ ረጅም ጊዜ ያለው። እኔ
ላይቭ ላይ 24 ሰዓት ተቀምጬ ብታይኝ አንቺም እንደኔ እሷ ተቀምጣለን እንደኔም ልቀመጥ አትበይ። ስራዬም ይበዛበታል፣ ስራዬም አይበዛበታል። ገባችሁ? ነፃነት ያለው አለ፣ እረፍት ያለው አለ፣ ሲደግሞ ማረፍ የሚችል ሰው አለ። ከነዛ ጋር እኩል መሄድ የለባችሁም። ሰው ማረፍ ባለባችሁ ሰዓት አርፋችሁ፣ መመገብ ባለባችሁ ሰዓት ተመግባችሁ፣ መተኛት ባለባችሁ ሰዓት ተኝታችሁ ደስ ሲላችሁ አእምሯችሁ ፍሪ ሲሆን ስሩት ስራውን። የዛኔ የመስራት ሞራል ይኖራችኋል ሳትማረሩ። ላይፍ ላይ ገብታችሁ የምትማረሩ አላችሁ። በቃ ይሁን ሁሉ ነገራችሁን ጥላችሁ ራሳችሁን ጥላችሁ ከስታችሁ ጠቁራችሁ ዩቲዩብ መስራት አስፈላጊ አይደለም። ይሄን ነገር የምንሰራው እኮ ነገ የተሻለ ህይወት ለመኖርና ወይንም ደግሞ ነገ የተሻለ ስራ ስንሰራ የተሻለ ነገሮችን ስናቋቁም በዛ እንድንሰራበት አይደል? ያ የሚሆነው ደግሞ ስንኖር አይደል? ጤና ሲኖርና አይደል? ነገ እንድንኖርና ነገ ጤናማ እንድንሆን ደግሞ ከዛሬ ነው ተማት ያለብን አይደል? ስለዚህ ዛሬ ላይ ራሳችሁንና ጤናችሁን አትጉዱ። ለዩቲዩብ ብላችሁ ለማንኛውም ሶሻል ሚዲያ ላይ ስትሰሩ በቅድሚያ ራሳችሁን አስቀድሙ። ከዛ ደግሞ ከፈጣሪያችሁ ጋር ተቀራርባችሁ ሶላታችሁን ሰግዳችሁ ዱዓችሁን አድርጋችሁ ቁርአን ቅሩ ከሆነ ቀርታችሁ ኪታብ ካላችሁ ኪታባችሁን ቀርታችሁ የምታደርጓትን ነገር ሁሉ አድርጋችሁ ከእናንተና ከራሳችሁ ከዛ ለኢባዳችሁ ከኢባዳችሁ ቀጥሎ ደግሞ ስራችሁን አድርጉት ማለት ነው እንጂ ኢባዳውንም ራሳችሁንም ሁሉንም ጥላችሁ እዛ ስራ ላይ ብቻ የምትፈራገጡ ከሆነ ምንም አታመጡም። ራሳችሁን ነው የምትጎዱት። በስተመጨረሻም ደክማችሁ ትተውታላችሁ። እንደዛ እንዳይሆንባችሁ እያወቃችሁ እርምጃችሁን ከቀን ወደ ቀን እያስተካከላችሁ እያሻሻላችሁ እየተማራችሁ ቀጥሉ። ከዛ በተረፈ ፈጣሪ ሲፈቅደው ነውና ማንኛውም ነገር የሚሆነው። ቅድሚያ ለራሳችሁና ለኢባዳችሁ ቦታ ስጡ ያልኳችሁ ለዛ ነው። ሌላ ደግሞ በተሻለ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን እስከ መጨረሻው ካያችሁ ሀሳብ አስተያየታችሁን አስቀምጡልኝ። በሀሳብ አስተያየታችሁ ተመልሼ እመጣለሁኝ። ላይክ ማድረግ እንዳትረሱ። እንዲሁም ለጀማሪ ዩቲዩበሮች ሸር አድርጉላቸው። በዛውም ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አብረን እየተማማረን እንቀጥላለን ማለት ነው።